ሰላም ሰላም ውድ ተመልካቾቼ እንኳን ወደ ኢትዮ ዩሮፕ ፉድስ ቻናል በሰላም መጣችሁ። ቻናሌን ሰፖርት በማድረግ ሰብስክራይብ፣ ሼር፣ ላይክም ኮመንትም አስተያየታችሁንም እጠብቃለሁኝ በማድረግ እንግዲህ እጠይቃችኋለሁ ማለት ነው። ዛሬ ልሰራ የፈለግኩት ድፍን ምስር ወጥ፣ ቀይ ድፍን ምስር ወጥ ነው። በጣም የሚጣፍጥ ቀላል ነው። እዚህ ጋር እንደምታዩት ሽንኩርቱን አዘጋጅቼ ከትፌያለሁ። ድስት ውስጥ እየጨመርኩ ነው ማለት ነው። ሽንኩርቱን ምንም ዘይት ምናምን ሳልጨምር ትንሽ ውሃ ጠብ አድርጌ ነው የማበስለው። ሽንኩርቱ ብስል ካለ በኋላ ልክ ውሃውን መጠጥ ሲያደርግ በርበሬውን ነው የምጨምርበት። እንደዚህ ከድኜው ከበሰለ በኋላ ማለት ነው። ለምን በርበሬ መጀመሪያ ከተቁላላ እንዳያቃጥል ይረዳናል ማለት ነው። በደንብ እሳት ውስጥ ይገባል። እሳት ውስጡ ይገባና የሚያቃጥለው ፓርት ይቀንሳል ማለት ነው። እንደምታዩት መጀመሪያ እሽት አደርገዋለሁኝ ከሽንኩርቱ ጋር በዚህ መልኩ ማለት ነው። ልክ የተወሰነ ደረቅ ሲል ትንሽ ለሰስ ያለ ውሃ ጠብ እያደረኩኝ ነው ማቁላላው፣ ገና ዘይቱን ሳልጨምር ማለት ነው። በደንብ እንዲታሽ እና እንዲወጣለት ይሄ ኃይለኛ የማቃጠል ባህሪው ማለት ነው። ከዛን ዘይት ጨመርኩኝ ማለት ነው። ዘይት ጨምሬ የተወሰነ ያው አቁላላዋለሁ። እንደዛው ትንሽ ትንሽ ውሃ ጠብ እየተደረገ ማለት ነው። ውሃ ብዙ አልጨምርበትም፣ ጠብ ድስቱ ብቻ እንዳይዝ እያደረኩኝ እየከደንኩ እንዲበስል በዚህ መልኩ አደርገዋለሁ ማለት ነው። እንደዚህ እንደምታዩት እንግዲህ ቁሌቱ እያማረ ነው። በእርግጥ ብዙ አይደለም እኔ የተጠቀምኩት ሽንኩርት። እዚህ ጋር እኔ የተጠቀምኩት ነጭ ሽንኩርት ደረቅና ትንሽ ሮዝመሪ እና ደረቅ ዝንጅብል የተፈጨ ሶስቱን አንድ ላይ ቀላቅዬ ነው የተጠቀምኩት ማለት ነው። እርጥቡን መጠቀም እንችላለን፣ ግን እኔ ያው በአቅራቢያዬ ቀለል እንዲለኝ ያገኘሁትን የተጠቀምኩት። ሮዝመሪ ደግሞ ያው እንደምታውቁት በባህሪው በጣም ጣፋጭ ምግብ ያጣፍጣል። እንደዛው አሁንም ውሃ ለሰስ ያለ ጠብ እያደረኩኝ እንዲብላሉ እንዲበስሉ አድርጌ በዚህ መልኩ ከደንኩት። እዚህ ጋር ትንሽ ድልህ ጨመርኩበት። አሁንም ቃጠሎ ቀነስ እንዲል፣ ያው ልጆችም ማቃጠል የማይፈልግ ሰው የተወሰነ እንደዚህ ድልህ ነገር ወይ ቲማቲም መጨመር ይችላል። አንድ ሁለት የሻይ ማንኪያ ወይም ደግሞ አንድ ትልቅ የሾርባ ማንኪያ ነው የጨመርኩበት። በዚህ አጋጣሚ ልንገራችሁ፣ ምስሩን ድፍን ምስሩን ወይ መቀቀል ወይ ደግሞ ዘብዝፋችሁ ማሳደር ትችላላችሁ። ጥሩ እንዲበስል ድፍን ምስር ያው ቶሎ አይበስልም፣ እንደዛኛው ምስር አይደለም፣ እንደ ተከካው አይደለም ማለቴ። እዚህ ጋር እንደምታዩት እኔ እንደውም ጠዋት ነው ዘፍዝፌው ከሰዓት ልሰራው ማለት ነው። መቀቀሉም አሪፍ ነው። መዘፍዘፉ ምንድነው የሚጠቅመው? ልጣጩ ብዙ ጊዜ የውጭ ሀገሩ ይላጣል፣ ይነሳል። እንደኛ ሀገሩ አይደለም። ምስሩ ብዙም ወይ ኦርጋኒክ ስላልሆነ ይሁን አላቅም፣ ወይ ተፈጥሯቸው ይለያያል መሰለኝ። እና ዘብዝፎ ማሳደሩ ይሻላል ለማለት ፈልጌ ነው። እዚህ ጋር ያው እያቁላላሁት አሁንም እንደተለመደው ውሃ ትንሽ ትንሽ ነው ጠብ እያደረግኩ እያቁላላው እየከደንኩ እያማሰልኩ እየከደንኩ እስኪ በስል የተወሰነ እስኪ ብላላ። እንደምታዩት አሁን እየተብላላ ነው። ከዛ አሁን በደንብ በቃ ውሃ ጨምርበታለሁ ማለት ነው፣ የፈላ ውሃ። ከዛ በደንብ በቃ ውሃው አለ አይደል እንዲያበስለው፣ ውስጡን በደንብ እንዲያበስለው ማለት ነው። ውሃ አረግበታለሁ በዚህ መልኩ ያው እንዲቀላቀል ያው አማሰልኩት። ከዛ ከድኜው ቼክ እያደረኩት በመሃል መሃል እያማሰልኩ በዚህ መልኩ እስኪበስል ያው ይቀጥላል ማለት ነው። ግን ተከድኖ የተወሰነ ረጅም ደቂቃዎች ይቆያል፣ 10-15 ደቂቃ ይቆያል። እዚህ ጋር በስተመጨረሻ ከበሰለ በኋላ የተወሰነ ኮረሪማ አደረኩኝ። ጾመኞች ቅቤ ምናምን የማትጨምሩ ከሆነ በዚህ መልኩ ኮረሪማ ጣዕሙን የቅቤ ጣዕም ስላለው ደስ ይላል ማለት ነው። ኮረሪማ መጠቀም ትችላላችሁ። የኮረሪማ ዱቄት እዚህ ጋር ጨው እያደረኩኝ ነው። እኔ ግን በስተመጨረሻ
እሳቱን ካጠፋ በኋላ ትንሽዬ ቅቤ ጨመርኩበት፣ የኢትዮጵያ ቅቤ ማለት ነው። ድፍን ምስር በባህሪው ከተከካው ይልቅ ጨጓራ አይነካም። የተከካውን በእርግጥ በጣም ማጠብ ስላለብን ነው። ይሄ ነጩ ፓርት እንደ ወተት የሚወጣው ነገር በጣም ታጥቦ መውጣት ስላለበት ነው። አላቅም ለምን እንደሆነ ዱቄት ነክ ነገሩ ማለት ነው። ድፍኑ ግን ይሻላል፣ ጨጓራ አይነካም ይባላል። ይኸው እዚህ ጋር ወጡ ደርሷል። የነበረ እንጀራ ነበረ፣ የኢትዮጵያ እንጀራ አጋጣሚ እና ይኸው አሁን ልቀምሰው ነው ማለት ነው። ራት ነው፣ ለዛውም ራቴን ልበላው ነው። ይኸው እንደምታዩት ሽሮ ምንም አላደረኩበትም። ምስሩ ራሱን እንደዚህ ወፈር ያለው ማለት ነው። ውሃ ማብዛት አይጠበቅብንም። በዚህ መልኩ አድርጋችሁ መብላት ትችላላችሁ፣ እየቀያየራችሁ ማለት ነው። ከጎን ለአትክልትነት እንዲጠቅመኝ ቲማቲም፣ የተወሰነ ሰላጣ ከታትፌ እንደዚህ ያዘጋጀሁኝ። ከዛ ቆንጆ ራት ሆነ ማለት ነው። እንደዚህ ሰርታችሁ ብሉ እላችኋለሁ። ቤተሰብ መሆናችሁን አትርሱ። አሁንም በድጋሚ ሰላም ሁኑልኝ ባይ